ታካሚው ሲመጣ በምን አይነት ሁኔታ አገኘኸው? ካንተ ጋር ሲገናኝ የነበረው ነገር እንዴት ነበረ? ምን አይነት ሁኔታ ላይ ነበር የሚለውን ነገር እስቲ። ሲመጣ ወደ 2 ሰዓት አካባቢ ነው እኔ ያገኘሁት፣ ጠዋት እሁድ በንጋታው ማለት ነው። ሲመጣ ብዙም የተለየ ነገር አላየሁበትም። እየተራመደ ነው የመጣው። በደንብ ኮሚኒኬት ያደርጋል፣ ይነጋገራል። ለምን አደጋው እንዳደረሰም በደንብ ይገልጻል። ብዙም እንደዚህ የመከፋት የማዘን ወይ የህመም ስሜት አይታይበትም ነበረ ወቅቱ። ከዛ ውጪ የተቆረጠው አካል ላይ ብልቱ አካባቢ በምን አይነት አሁን ተቆረጠ ሲባል አንድ ያስደነግጣል። የሰውነት አካል ቢላ እንኳን ቆረጠ ሲያደርገን ትንሽ ክፍተት ሲኖረው ስጋችን በጣም የሚያስደነግጥ የሆነ ጥሩ ፊሊንግ የማይሰጥ ነገር ነው የምናየው ላዩ ላይ እና አሁን ይሄ አካል ተቆረጠ ሲባል በጣም አስደንጋጭ ነው ለሰዎች። እንዴት ነው ተቆረጠ ሲባል ራሱ ማለት ምን ያህል መጠን ነው የተቆረጠው? ሙሉ ለሙሉ ተላቆ ነበረ ወይስ እንዴት ነበር? እውነት ነው። የኛ ታካሚ ሙሉ ለሙሉ ነው የተቆረጠው። ከአካሉ ሙሉ ለሙሉ ተለይቶ ነበረ። ስለዚህ ብልቱ ለብቻው ታካሚው ለብቻው ነው የመጡት? በትክክል ሙሉ ለሙሉ ወደ 5 ሴንቲሜትር የሚሆን ከጫፉ እስከ ተቆረጠበት 5 ሴንቲሜትር የሚሆን ለብቻው እዛ የሄደበት ጤና ተቋም መጀመሪያ ላይ በደንብ አጽድተው በረዶ ሸፍነው፣ ለምን ያለ ኦክሲጅንና ቅድም እንዳለው የግሉኮስ ሳያገኝ ያው ረጅም ጊዜ መቆየት አይችልም። በበረዶ ተሸፍኖ ሲመጣ ግን ያ ጊዜው እንዲረዝም ተደርጎ ተሸፍኖ ነው የመጣው። ስለዚህ ታካሚው ለብቻ የተቆረጠው አካል ደግሞ ለብቻ ሆነው ነው የመጡት። ሴሎች አይሞቱም በእንደዚህ አይነት ሁኔታ ላይ? ከደም ዝውውር የለም፣ ኦክሲጅን እያገኙ አይደሉም። አካል ሲነጠል በተለይ የተነጠለው አካል ሴሉ የመሞት ድጋሚ ፈንክሽን ያለማድረግ አይነት ሁኔታዎች ይገጥማሉ። አሁን ቀዶ ጥገናው በተሳካ ሁኔታ ተጠናቋል። በሀገራችንም ለመጀመሪያ ጊዜ ነው ይሄ ቀዶ ጥገና አካልን የመቀጠል ቀዶ ጥገና ተካሄደ ሲባል የመጀመሪያ ጊዜ ነው ስንል በዚህ ታካሚ ላይ በምን ያህል መጠን ነው ቀዶ ጥገናው የተሳካው? ምናልባት በፐርሰንት በቁጥር ማስቀመጡ ለታዳሚያን ግልጽ ላይሆን ይችላል ለተመልካቾች እና እንደው በትክክል በምን ያህል መጠን ነው? ለምሳሌ እንግዲህ ወንድ ልጅ ነው፣ ስለዚህ የቆረጠው የብልት አካሉን ነው። የወንድ ልጅ የብልት አካል 2 አይነት ጉዳዮችን ለመተግበር ያመቻል። አንድም ሽንት ለመሽናት ያመቻል፣ ሁለተኛ ከጾታዊ ግንኙነት ጋር በተያያዘ ግንኙነት ለሚፈጽምበት አካል ነው። የዚህ ልጅ አካል ተቀጠለ ሲባል የትኞቹን ተግባሮች ነው ከዚህ በኋላ የሚከውነው? መከወን የማይችላቸውስ ተግባሮች አሉ ወይ? በትክክል ያው አንድ ሰውነት አካል ሲቆረጥ የደም ዝውውርና ኦክሲጅን ካላገኘ ያው ሞቷል። ነገር ግን የሚሞቱበት ወቅት አለው። እያንዳንዱ የተለያየ ቶሎ የሚሞተው ከሰውነታችን ውስጥ ጡንቻ ነው። ለምን? በጣም ኤነርጂ ይፈልጋል። ሜታቦሊክ ሬት የምንለው በአማርኛ ምን እንደምገልጸው አላውቅም። ሜታቦሊክ ሬቱ በጣም ከፍተኛ ነው። ያ ማለት ቶሎ ቶሎ ኦክሲጅን እና ደም ማግኘት ይችላል አለበት። ስለዚህ አሁን ለምሳሌ ጡንቻ የያዘ አካል ተቆርጦ ከ4 ሰዓት በላይ ከቆየ እንደዚህ አይነት ሁኔታ ላይ አይቀጠለትም። ለምን? ቅድም እንዳልከው ተግባሩን ሊሰራ አይችልም። በ4 ሰዓት ውስጥ ጊዜ ውስጥ ደም ዝውውር ካላገኘ ይሞታል። ስለዚህ ለምሳሌ እጅ፣ ክንድ ላይ እንደዚህ ባለፈው እንደሰማችሁት አይነት ቢያጋጥም በጊዜ ካልመጣ የመቀጠል ቻንሱ በጣም ዝቅ ያለ ነው። ቢቀጠልለትም ጡንቻዎቹ ሊሞቱ ይችላሉ። በእኛ ታካሚ ላይ ግን ብልት ላይ ጦርነቱ ጡንቻዎች የሉም። ስለዚህ ጡንቻ ስለሌለ ረጅም ሰዓት ያለ ኦክሲጅንና ያለ ግሉኮስ ያለ ደም ዝውውር መቆየት ይችላል። ሌሎች አካላትም እንደዚሁ አሉ። ለምሳሌ ጣት እንደዚሁ ረዘም ያለ ጊዜ መቆየት ይችላል፣ ጡንቻ ስለሌለ። ቆዳ፣ ጅማት እንደዚህ ነገሮች ብቻ ስላሉ ማለት ነው። በዛ ምክንያት ሊቀጠልለት ይችላል። ወደ 13 ሰዓት አካባቢ ነው አጠቃላይ ያለ ደም ዝውውር የቆየውና ጥናቶች እንደሚያሳዩት ብልት እስከ 16 ሰዓት አካባቢ ድረስ መቆየት ይችላል ያለ ደም ዝውውር። በዛ አማካኝነት ልንቀጥልለት ችለናል። ተግባሩን በተመለከተ አሁን ሙሉ ለሙሉ የተሳካ ቀዶ ሕክምና አድርገንለታል። ተግባራቱን በተመለከተ ደግሞ አሁን የሽንት ቱቦ ወይም ካቲተር የምንለውን አድርገንለታል። ሂሊንግ ፕሮሰስ ላይ ወይም ማገገም ሂደት ላይ ስላለ ማለት ነው። 3 ሳምንት አካባቢ ይቆያል። ከ3 ሳምንት በኋላ እናወጣለታለን። ያን ጊዜ መሽናት ይችላል በራሱ ብለን እንጠብቃለን።
ሴክሹዋል አክቲቪቲ ወይም ወሲባዊ ግንኙነት ደግሞ ለማድረግ የሚፈቀደው ከ3 ወር በኋላ ነው። ለምን ሙሉ ለሙሉ መዳን አለበት። በዚህ ጊዜ ውስጥ ያንን ተግባር ከፈጸመ ብልት በሚቆምበት ጊዜ ወይም በሚወጠርበት ጊዜ እነዚህ የተሰሩ ስራዎችን ሊያበላሽና እስከ መገንጠልም ሊያደርስ ስለሚችል እስከ 3 ወር ጊዜ እንጠብቀዋለን ማለት ነው። ስለዚህ ከ3 ወር በፊት የወሲብ ግንኙነት ሊያደርግ ወይም የማድረግ ሙከራ ቢያደርግ ምን ይፈጠራል? ይሄ የተሰራው ስራ ሙሉ ለሙሉ ሊከሽፍ ይችላል። እንደገና ሊገነጠልም ይችላል። ሙሉ ለሙሉ እስካሁን የተሰራው ስራ ድጋሚ የመቆረጥ እድል ሊኖረው ይችላል፣ ይሄንን ካደረገ ማለት ነው። ስለዚህ ፋንክሽኑ ሙሉ ለሙሉ አግኝቷል አላገኘ የምንለው ያው ጊዜ ይፈልጋል ማለት ነው። ሌሎች ነገሮችም ተያያዥ ጉዳዮች አብረው የሚታዩ ለምሳሌ ኢንፌክሽን ሊኖር አይገባም። እንደዚህ ነገሮች በጊዜ ሂደት የሚታይ ነው። ሰርጀሪው የተሳካ ነው። ተግባሩ ለማየት ለመፈተሽ ግን እንዳልኩት ጊዜ ይፈልጋል።